የኤርትራን ጊዜያዊ መንግስት የአሰብ ወደብ ለኢትዮጵያ ኢኮኖሚያዊ ደህንነትና እድገት ያለውን ከፍተኛ አስተዋጽኦ ይገነዘባል። ይኸው የባህር በር ጉዳይ በኢትዮጵያና በኤርትራ ህዝቦች የግጭት ምንጭ ሊሆን እንደማይችልም ያምናል። ስለሆነም የአሰብ ወደብ ለኢትዮጵያ ነጻ ወደብ ሆኖ እንዲያገለግል ወስኗል። ገጽ 2 ቁጥር 5 ላይ በተለይም አንድ ወገን በሌላኛው ወገን ቁጥጥር ስር ባለው ግዛት አለመረጋጋትን የሚፈጥሩ ተግባሮች ከመፈጸም እንዲቆጠብ ተስማምቷል። የሚል ይስተካከላል። እነዚህ መስተካከሎች ከእንግሊዝኛው ጋር እንዲጣጣሙ በማለት የተስተካከሉ ናቸው። በአብዛኛው 6ኛ ገጽ 3 ላይ ሁለቱም ወገኖች ጸጥታን፣ የኢኮኖሚ እንቅስቃሴዎችን፣ የሰዎችን፣ ሸቀጦችንና የአገልግሎቶችን እንቅስቃሴ የሚመለከቱ የጋራ መማክርት ኮሚቴዎች ለመመስረት ተስማምተዋል። ሁለቱም ወገኖች ጸጥታን፣ የኢኮኖሚ እንቅስቃሴዎችንና የሰዎችን፣ የሸቀጦችንና የአገልግሎቶችን እንቅስቃሴ የሚመለከቱ የጋራ መማክርት ኮሚቴዎች ለመመስረት ተስማምተዋል በሚል መልኩ ይስተካከላል። የኮንፈረንሱ ሊቀመንበር አቶ መለስ ዜናዊ የኤርትራን ጉዳይ በሚመለከት ኢህአዴግ ያቀረበው ሐሳብ መነሻ ቁም ነገሮች እንዲሁም የኤርትራ ጊዜያዊ መንግስት በኤርትራ የሚካሄደው ሬፈረንደም ለ2 ዓመት እንዲራዘምና የአሰብ ወደብ ለኢትዮጵያ ነጻ ወደብ ሆኖ እንዲያገለግል መወሰኑን ካበሰሩ በኋላ ውይይቱ የህዝባዊ ግንባር ሓርነት ኤርትራ ልዑክ ባቀረቡት ሐሳብ ቀጠለ። በመጀመሪያ ኮንፈረንስ ونሳተፍ ተገብረልና እድሜ ዘለና ምስጋና ልዑል ምዃኑ ክገልጽ ፈት እዚ ጉባኤ እዚ ወይ እዚ ኮንፈረንስ እዚ ንሰላምን ዴሞክራሲን ዝተወገሰ ኮንፈረንስ ስለዝኾነ ሰላምን አውራ ሰላም በመጀመሪያ በዚህ ኮንፈረንስ እንድንሳተፍ ለተደረገልን ጥሪ የምናቀርበው ምስጋና እጅግ ከፍተኛ መሆኑን ለመግለጽ እወዳለሁ። ይህ ጉባኤ ወይም ይህ ኮንፈረንስ ለሰላምና ለዲሞክራሲ የተነሳሳ ኮንፈረንስ ስለሆነ ባለፉት 50 ዓመታት በተለይም ባለፉት 30 ዓመታት በኤርትራና በኢትዮጵያ መካከል ሲካሄድ የቆየው መሪር ግጭት በአፍሪካ ውስጥ ምናልባትም ረጅሙ ጦርነት የሆነና በዘመናችን በማንኛውም መለኪያ እጅግ ከፍተኛና ከባድ ኪሳራ ያደረሰ ጦርነት በመሆኑ ይህ ኮንፈረንስ ለሰላም በመነሳቱ እኔም በሰላም መድረክነቱ ማየት እንዳለብኝ ያለኝ እምነት ከፍተኛ ነው።